ሰላም ጤና ይስጥልኝ ውድ የተከበራችሁ የአብርሃም ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ያው እንደተለመደው አጠር ያለች ቪዲዮ ይዤ መጥቻለሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ከልብ እጠይቃለሁና ውዶችዬ ስለምታበረታቱኝ ከልብ አመሰግናለሁ። አረንጓዴ ቢጫ ቀዩ ባንዲራችን የኛ መገለጫ ይሄ ነው አርማችን። አረንጓዴ ቢጫ አርማ የሰቀለች እዩ ተመልከቱ ቤተ ክርስቲያን ነች። ይኸው እኔም ዛሬ በባንዲራ አምናለሁ እናትና አባቴ ተረክቤዋለሁ። እስቲ ልጠይቅህ በአረንጓዴ ቢጫ ባንዲራ ታምናለህ? የኢትዮጵያን ታሪክ አንብበህ ታውቃለህ? ስለ አድዋ ድልስ ጠይቀህ ታውቃለህ? ስለ አክሱም ሐውልትስ ሚስጥሩን ታውቃለህ? ስለ ላሊበላ እስቲ ልጠይቅህ ስለ ፋሲል ግንብስ ቆይ ምን ታውቃለህ? አንድም አትመልስም። አሁን ከጠየኩህ የኢትዮጵያን ስፖርት አድንቀህ ታውቃለህ? ዋሊያ ሲጫወት ደግፈህ ታውቃለህ? አርሰናል አርሰናል እያልክ ትጮኻለህ። የአርሰናል ማሊያ 4000 ገዝተህ የአርሰናል ማሊያ 4000 ገዝተህ ያማል በቃ ብሎ ባንዲራውን ለብሰህ አርማውን ሳታውቀው ትርጉሙ ሳይገባህ ኧረ ተው ወገኔ ልብ ብለህ ስማኝ ከነገርኩህ ሁሉ እኔን የገረመኝ የሚበላው አጥቶ ማሊያ 4000 ሲገዛ አመመኝ። ማሊያውን ግዛው ተሸወርክ እንደ ሰው ደግሞ ምን ሆነህ ነው ባንዲራ የምትለብሰው? ይሄ ሁሉ ስቃይ ይህ ሁሉ መከራ አርሰናል እያሉ ሳይበሉ ጭፈራ እጅግ ያሳዝናል በባዶ እጅ ጉራ እጅግ ያሳዝናል በባዶ እጅ ጉራ። ለጉራም ከሆነ ስለ ሀገርህ አውራ ሚስጥሩ እንዲገባህ አንተም እንድትኮራ። ይሄ ነው እኮ አርማህ የሀገርህ ባንዲራ ስንት ጀግና ጎበዝ ታሪክ የሰራበት ለሀገሩ ነጻነት የተዋደቀበት አረንጓዴ ቢጫ ምልክት ያለበት ታሪኩ ያኮራል ስትሰማው በእውነት። እውነቱ ይሄ ነው ለኛ ያለን ታሪክ ፀሀይቱ ትመስክር ይናገር ምኒልክ። ይህ ተረት አይደለም ታሪኩ እውነት ነው የበላይ ዘለቀ የነ ቴዎድሮስ ነው። ይህን ሁሉ ታሪክ አንተ ግን ታውቃለህ? ይህን ካልተረዳህ ታሳዝነኛለህ። አዎ ያሳዝናል የአገሬ ወጣት ጸሎትም አያውቅም ሲነሳ በጧት። እየባሰ መጣ ዙሩ እየከረረ ሰው ሁሉ በህልሙ አርሰናል እያለ መጨፈር ጀመረ። እጅግ ያሳዝናል እንዲህ አይነት ትውልድ እምነቱን የማያውቅ ሀገሩን የማይወድ። አየ ትውልድ መና አይ ትውልድ ኪሳራ ሀገሬ እያለ የውሸት የሚጠራ በውሸት የሚምል ፈጣሪን ሳይፈራ ልቡ ተፈትኖ በሁለት ተራራ አንዱ ድፈር ሲለው አንደኛው ሲፈራ ልቡ ተበትኖ በሁለት ጎራ አንዱ ከቤተ ክርስቲያን አንዱ ከደፍተራ በጣም ያሳዝናል አወይ የሰው ስራ። ቤተ እምነት ሄደ ልብስ ለብሶ እንደ ሰው ጸበሉም ሲታደል ፉት አለቀመሰው። የማያየው መስሎት አምላክ ቢታገሰው ኃጢአቱን ጨመረ አንደኛውም ባሰው። ታዲያ ይሄ ምኑ ይነገራል ለሰው እመቤቴ ማርያም ልቡን ትመልሰው። እግዚአብሔር ሲቆጣ መቅሰፍትን ያመጣል ለአንድ ሰው ያመጣው ለሁሉም ይተርፋል። አመሰግናለሁ ውዶች።